بسم الله الرحمن الرحيم. الحمد لله الذي جعل القرآن هدى للمتقين ونورا للمبصرين وشفاء لما في الصدور. نحمده سبحانه على نعمة البيان، ونشهد أن لا إله إلا الله وحده لا شريك له، ونشهد أن محمدا عبده ورسوله خير من تلا الكتاب وعمل بمحكمه. إن شاء الله بمقدلم ስለ አላህ ስብሓነሁ ወተዓላ ቃል ስለሆነው ስለ ህይወታችን መመሪያ ትንሽ ዳሰሳ የሚሆን ይሆናል። ما هو القرآن؟ القرآن هو كلام الله تعالى المعجز. قرآن የላቀው የጌታችን የአላህ ስብሓነሁ ወተዓላ ተአምራዊ የሆነ ቃል ሲሆን المنزل على نبينا محمد صلى الله عليه وسلم بواسطة جبريل عليه السلام. በመልእክተኛችን ሰለላሁ ዐለይሂ ወሰለም በጅብሪል ዐለይሂ ሰላም አማካኝነት ወደ እሳቸው የወረደ አልመክቱቡ ፊል መሳሒፍ በሙስሐፎች ላይ የተጻፈ አልመንቁሉ ቢተዋቱር ከብዙሃን ወደ ብዙሃን የተዘገበ አልመሕፉዙ ሚነ ተሕሪፍ ወተብዲል ከስርዝ ድልዝና ከመጠምዘዝና ከመለወጥ በአላህ የተጠበቀ የሆነ ወልሙተዐበዱ ቢትላወቲህ በንባቡ የአላህ ስብሓነሁ ወተዓላ አምልኮት የሚገኝበት የሆነ ተአምራዊ የሆነ የአላህ ቃል ነው። وهو المصدر الأول للتشريع الإسلامي. ቁርአን እስላማዊ ለሆኑ ድንጋጌዎች የመጀመሪያው ምንጭ ነው። والمعجزة الخالدة እንዲሁም ዘውታሪ የሆነ ሁሌም የሚቆይ የሆነ የአላህ ስብሓነሁ ወተዓላ ተአምር ነው። المبدوء بسورة الفاتحة በሱረቱ الفاتحة ጀምሮ والمختوم بسورة الناس بسورة الناس يميقواجنو. أنزله الله لهداية البشرية وإخراجهم من الظلمات إلى النور. الله سبحانه وتعالى يسول جوچن كالوبت جلما وطو ودبرهان ودسومن قد كانو زند وردوتال. معلومات عن القرآن الكريم. يقرأ من رجاوج من خصائصه قرآن كمن ليباتشو نقرات وچستانلو من دنو المعجزة الكبرى ትልቁ ተአምር ሲሆን ተሐደ አላሁ ቢሂ ልኢንሳነ ወልጅነ አን የእቱ ቢሚስሊህ ይህም የሆነው አላህ ስብሓነሁ ወተዓላ የቁርአንን አምሳያ በምዕራፍም ይሁን እንዲሁም በአንቀጽ የእሱን አምሳያ እንዲያመጡ የሰው ልጆችና ጅኒዎችን ቁርአን ከወረደበት ጊዜ አንስቶ እስከ ዕለተ ቂያማ ድረስ እንዲያመጡ ዝቷል። በመሆኑም በጊዜው የነበሩትን ሞክረው የተዋረዱበት ስለሆነ ይህ ተአምርነቱ ለዘላለም የሚቆይ ነው። المتعبد بتلاوته ሌላው ቁርአን ከሌሎች መጽሐፎች የሚለየው በንባቡ እሱም በማንበብ የአላህ ስብሓነሁ ወተዓላ አምልኮት የሚገኝበት ይህንንም ያነበበ በእያንዳንዱ ፊደላት ከ10 ምንዳ ጀምሮ ወደ ብዙ ሐሰናቶችን የሚያገኝበት ነው። ሌላው ቁርአን ከተለየባቸው መለያዎች ውስጥ المنقول بالتواتر ወደ በብዙሃኖች የተስተላለፈ ሲሆን ይህም የሆነው አላህ ስብሓነሁ ወተዓላ ቁርአንን እንደየአስፈላጊነቱ በጅብሪል ዐለይሂ ሰላም አማካኝነት ለነቢዩ ሰለላሁ ዐለይሂ ወሰለም ካደረሰላቸው በኋላ እሳቸውን በዙሪያቸው ለነበሩ ሰሐቦች ያነቡት ነበር። ሰሐቦችን በዙሪያቸው ለነበሩ ለሌሎችም አስተላልፈውታል። በዚህ መልኩ ወደ ትውልድ ተሸጋግሯል። ሌላው ከቁርአን መለያዎች ውስጥ ቁርአን አልመሕፉዙ የተጠበቀ ነው። تكفل الله بحفظه في الصدور والسطور من التحريف والتبديل. الله سبحانه وتعالى قرآن بسوچ لبونام يهون እንዲሁም በመጽሐፍ ምንም ነገር ሳይጨመርበት ሳይቀነስበት ባለበት ሁኔታ እንዲጠበቅ አላህ አድርጎታል። እንዲህም ይላል ኢና ነሕኑ ነዘልና الذكر وإنا له لحافظون። እኛ ቁርአንን አወረድነው እኛም ለሱ ጠባቂዎች ነን ይላል። أقسامه ومكوناته የቁርአን ክፍሎች ቁርአን በውስጡ 114 ሱራዎችንና እንዲሁም 30 ቅጾችን እንዲሁም 60 ንዑስ ቅጾችን የያዘ ነው። የቁርአን የአንቀጾቹ ብዛት እስከ 6236 የሚጠጉ ሲሆኑ ይህም ተጨባጭ ቁጥሩ ላይ ዑለማዎች ዘንድ ልዩነት ከማስተናገዱም ጋር ነው። ቁርአን የወረደባቸው ጊዜያቶች የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለነብይነት ከታጩበት ጊዜ አንስቶ እስከ መጨረሻው የህይወት ዘመናቸው ድረስ ወርዷል። በ23 ዓመታት ውስጥ እንደየአስፈላጊነቱ የቁርአን ምዕራፎች መክይና መደኒ በሚባል ለሁለት የሚካፈሉ ሲሆኑ
መክይ የሚባሉት ከሂጅራ በፊት ከመካ ውጪም ቢሆን ወረዱትን የሚያካትት ሲሆን ልዩነታቸውም ይበልጥ በዐቂዳና በተውሂድ ጉዳዮች ላይ ትኩረት ሰጪ ናቸው። መደኒ የሚባሉት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ መዲና ከተሰደዱ በኋላ ወይም ከሂጅራ በኋላ የወረዱ ሲሆን ከመዲና ውጪም የወረዱትን የሚያካትት ነው። እነኚህም ልዩነታቸው ይበልጥ እስላማዊ በሆኑ ብይኖችና ድንጋጌዎች ትኩረት የሚሰጡ ናቸው። የቁርአን ስሞች አልቁርአን፣ አልፉርቃን፣ አልዚክር፣ አልኪታብ፣ አተንዚል ናቸው። أسلوبه يتميز بأسلوب بليغ جامع بين البيان والتفصيل والوعد والوعيد والحلال والحرام والترغيب والترهيب. የቁርአን የአወቃቀር ዘይቤው ቁርአን ከሌሎች መጽሐፎች ረቂቅ በሆኑ በቃላት ስብጥሮች የተለየ ሲሆን በውስጡም የተብራሩና ዝርዝር የሆኑ እንዲሁም የአላህን ሱብሓነሁ ወተዓላ ቃል ኪዳንና ዛቻን የያዙ እንዲሁም ሐላልና ሐራምን የሚያብራሩ እንዲሁም ማስፈራሪያና ማበረታቻ ያካተቱ የሆኑ ቃላቶችን የያዘ ነው። አህሚየቱ ቁርአን ለሰው ልጆች የወረደበት ዋነኛው ዓላማ ወድስቱሩል ሐያ ለሰው ልጆች መመሪያ ይሆን ዘንድ ሲሆን አላህም ሱብሓነሁ ወተዓላ ሁደን ሊናስ ለሰው ልጆች መመሪያ ይሆን ዘንድ አውርደነዋል ይላል። ስለሆነም ወላ የضل من ተመሰከ ቢህ ቁርአንን የያዘ መንገድን አይስትም። ወላ የሽቃ መን ኢህተዳ ቢኑሪህ በቁርአን ብርሃንም የተመራ መናጢ እድለብስ አይሆንም። መዕሉማቱን ሙኽታራ ልዩ የሆኑ የቁርአን እውነታዎችና መረጃዎች ከቁርአን ውስጥ ረጅሟ ምዕራፍ ሱረቱል በቀራ ስትሆን በውስጧ 286 አንቀጾችን የያዘች ስትሆን እንዲሁም አጭሯ ሱራ ሱረቱል ከውሰር ስትሆን በውስጧም 3 አንቀጾችን ያካተተች ናት። ከቁርአን ውስጥ ረጅሟ አንቀጽ የምትባለዋ አያቱል ዲን ስትሆን ሱረቱል በቀራ 282ኛው አንቀጽ ላይ የምትገኝ ናት። አጭሯ አንቀጽ ሙድሃመታን የሚለው ሱረቱል ረሕማን 63ኛው አንቀጽ ላይ የሚገኘው ቃል ሲሆን እንዲሁም ከሑሩፈል ሙቀጠዓ ጣሃ የሚለው የሚሆን ይሆናል። እንዲሁም ከቁርአን ውስጥ ረጅሟ ቃል ፈአስቀይናኩሙሁ የሚለው ሱረቱል ሒጅር 22ኛው አንቀጽ ላይ የሚገኘው ሲሆን በ11 ፊደላቶች ላይ የተዋቀረ ነው። ሁሉም ሱራዎች በበስመላ የሚጀምሩ ሲሆኑ ሱረቱ ተውባ ስትቀር እንዲሁም ሱረቱ ነምል ብቸኛዋ 2 ጊዜ በስመላ የተጻፈባት ወይም 2 ጊዜ በስመላ የተካተተባት ናት። አንድም መነሻው መጀመሪያው ላይ እንዲሁም በመሃል ላይ ኢነሁ ሚን ሱለይማነ ወኢነሁ ቢስሚላሂ ረሕማን ረሒም የሚለው ነው። መክይ የሚባሉ ሱራዎች ወደ 86 አቅራቢያ ሲሆኑ መደኒ የሚባሉት ወደ 28 ገደማ ናቸው። ቁጥራቸውም ላይ ዑለማዎች ዘንድ ልዩነት ከማስተናገድም ጋር ነው። ቢዳያቱ ሱወር የሱራዎቹን ጅማሮ በምናይበት ሰዓት አልሑሩፍ አልሙቀጠዓ ሑሩፍ አልሙቀጠዓዎች ወደ 29 ሱራዎች የሚከፈቱባቸው ሲሆኑ እነኚህም አሊፍ ላም ሚም፣ አሊፍ ላም ሚም ሷድ፣ አሊፍ ላም ራ፣ ጣሃ፣ ያሲን የመሳሰሉት ናቸው። እንዲሁም አልሐምዱሊላህ በማለት አላህን በመመስገን የሚጀምሩ ሱራዎች ብዛታቸው 5 ሲሆኑ ሱረቱል ፋቲሓ፣ ሱረቱል አንዓም፣ ሱረቱል ከህፍ፣ ሱረቱ ሰባ እና ሱረቱ ፋጢር ናቸው። እንዲሁም አላህን በማጥራት የሚጀምሩ የሆኑ ሱራዎች ብዛታቸው 7 ሲሆኑ ሱረቱል ኢስራ፣ ሱረቱል አዕላ፣ ሱረቱል ሐዲድ፣ ሱረቱል ሐሽር፣ ሱረቱ ሰፍ፣ ሱረቱል ጁሙዓ እና ሱረቱ ተጋቡን ናቸው። እንዲሁም ቁል በሚል የሚጀምሩ የሆኑ ሱራዎች 5 ሲሆኑ ሱረቱል ጅን፣ ሱረቱል ካፊሩን፣ ሱረቱል ኢኽላስ፣ ሱረቱል ፈለቅ እና ሱረቱል ናስ ናቸው። አማኞችን በመጣራት ወይም ያ አዩሀ ለዚነ አመኑ በማለት የሚጀምሩ ሱራዎች ብዛታቸው 3 ሲሆን ሱረቱል ማኢዳ፣ ሱረቱል ሁጁራት እና ሱረቱል ሙምተሒና ናቸው። እንዲሁም የአላህን ነቢይ በመጣራት ያ አዩሀ ነቢይ እያሉ የሚጀምሩ ሱራዎች 3 ሲሆኑ ሱረቱል አሕዛብ፣ ሱረቱል ጠላቅ እና ሱረቱል ተሕሪም ናቸው። እንዲሁም በመሃል ላይ የሚጀምሩ ሱራዎች በርካታ ሲሆኑ ከነዚህም ውስጥ ሱረቱል ዛሪያት፣ ሱረቱል ጡር፣ ሱረቱል ነጅም፣ ሱረቱል ፈጅር፣ ሱረቱል ሸምስ እና ሌሎችንም የሚያካትት ነው። ተስሚየቱ ሱወሪ ወተርቲቡሃ የሱራዎችን ስያሜና ቅደም ተከተላቸውን በተመለከተ ሁሉም ሱራዎች የየራሳቸው የሆነ ስም ሲኖራቸው እንዲሁም አንዳንዶቹ ከአንድ የበለጠ ስሞችን የያዙ ናቸው። የመጀመሪያው ሱራ ሱረቱል ፋቲሓ ስትሆን የመጨረሻዋ ሱረቱን ናስ ናት። ይህም በሙስሐፍ ላይ ያለ ቅደም ተከተላቸው እንጂ ባወራረዳቸው ሁኔታ አይደለም። ለመጀመሪያ ጊዜ የወረደችው አንቀጽ ሱረቱል ዓለቅ ላይ የሚገኙ 5 አንቀጾች ሲሆኑ ኢቅረእ ቢስሚ ረቢከ አለዚ ኸለቅ
خلق الإنسان من علق اقرأ وربك الأكرم الذي علم بالقلم علم الإنسان ما لم يعلم يميلوا تنجوم كقرآن است لما جرشا زي وردتشو عنكز واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون يميلوا سورة البقرة ولما تصماني أندن ينقص لا يمكن يوسيهون عندهم لما جرشا زي وردتشو مأراف سورة النصرنات በነቢያቶች ስም የተሰየሙ ሱራዎች 7 ሲሆኑ ሱረቱ ዩኑስ፣ ሱረቱ ሁድ፣ ሱረቱ ዩሱፍ፣ ሱረቱ ኢብራሂም፣ ሱረቱ ሙሐመድ፣ ሱረቱ ኑሕና ሱረቱ አንቢያ ናቸው። ሚን አውሳፊል ቁርአን ከቁርአን መገለጫዎች ውስጥ ቁርአን በርካታ የሆኑ መገለጫዎች ሲኖሩት በዋናነት ሁደን ሊልሙተቂን ለፈሪሃን መመሪያ ይሆን ዘንድ አላህ አውርዶታል። ወመውዒዘቱን ሊልሙተቂን ለፈሪሃን መገሰጫ ይሆን ዘንድ ወሁደን ወሽፋኡን ሊልሙእሚኒን እንዲሁም ለምእመናን ፈውስና መመሪያ ነው። አሕሰን አልሐዲስ ከንግግር ሁሉ ያማረና ጥሩ የሆነ ንግግር ነው። ዑሉሙሁ ወአዳቡሁ ቁርአን በዘርፉ ላይ ያሉ ትምህርቶችና ስርዓቶቹን በተመለከተ ከቁርአን እውቀት ዘርፎች ውስጥ ዒልም ተፍሲር ይገኝበታል። ይህም የቁርአንን መልእክት ለመረዳት የሚረዳን የሆነ የትምህርት ዘርፍ ሲሆን ሌላኛው ዒልም ተጅዊድ ነው። ዒልም ተጅዊድ ቁርአን ላይ ያሉብንን ስህተቶችን አርመን ቁርአንን በሚፈለገው መልኩ አሳምረን ለመቅራት የሚረዳን የሆነ የእውቀት ዘርፍ ነው። ሌላኛው አስባበ ኑዙል ሲሆን ይህም የቁርአን አንቀጾች የወረዱባቸው ምክንያቶችና ቦታዎችን በማወቅ ቁርአንን ይበልጥ እንድንረዳ የሚያደርገን ነው። ሌላኛው ዒልም አልቂራአ ሲሆን ዒልም አልቂራአ ቁርአንን በተለያዩ በአቀራር ስልቶች አውቀን እንንቀራውና ይበልጥ እንድንረዳው የሚረዳን የሆነ የእውቀት ዘርፍ ሲሆን ሌላኛው ቅሰሱል አንቢያ ነው። ይህም የነቢያቶች ገድሎቻቸው የተተረኩበት ሲሆን በዋናነት 25 ነቢያቶች በቁርአን ውስጥ የተጠቀሱ ሲሆኑ ከነሱም ውስጥ በብዛት ከተጠቀሱት ውስጥ ነቢዩላህ ሙሳ ዓለይሂ ሰላም የመጀመሪያው ናቸው። አዳቡ ቲላዋ ቁርአንን በምንቀራበት ሰዓት የቁርአንን ስርዓቶችን በምናይበት ሰዓት የመጀመሪያው ኢኽላስ ሲሆን ከአላህ ስብሓነሁ ወተዓላ ጋር ተሳስበን ልንቀራው የሚገባ ይሆናል። ሁለተኛው አጠሃራ ውዱእ ላይ ሆነን ልንቀራው ይገባናል። ሌላኛው እንዲሁም አሲዋክ መፋቂያ መጠቀም ይኖርብናል። እንዲሁም እስቲዓዛ ልክ ስንጀምር በተዓውዝ መጀመር አዑዙ ቢላሂ ሚነ ሸይጣኒ ረጂም ማለት እንዲሁም በስመላ እንዲሁም አተደቡር ቁርአንን ማስተንተን ይህ ዋነኛው ሲሆን ሌላኛው አልኢልቲዛሙ ቢአሕካም ተጅዊድ የተጅዊድ ህግጋቶችን መጠበቅ እንዲሁም ወስጁድ ቲላወቲ ፊ መዋዲዒህ እንዲሁም ስጁድ ቲላዋ ባለበት ቦታ ስጁድ ማድረግ ናቸው። ጀምዑል ቁርአን ወሒፍዙህ ቁርአን የተሰበሰበበትና እንዲሁም የተሸመደደበት ወይም የተጠበቀበትን መንገድ ስናይ እነል ቁርአን አልከሪም ኪታቡላሂል ዐዚም የተከበረው ቁርአን የላቀው የሆነ የአላህ ሱብሓነሁ ወተዓላ ክታብ ሲሆን በነቢዩ ሰለላሁ ዐለይሂ ወሰለም ልቦና ላይ አላህ እንዲቀመጥ አድርጎታል። እንዲሁም በዙሪያቸው በነበሩ ሰሓቦችም ልቦና ላይ እንዲቀመጥ አደረገው። ወኩቱበ ፊ ሱጡር በተለያዩ መዝገቦችም እንዲጠበቅ አድርጎት ነበር። ይህም በአላህ ሱብሓነሁ ወተዓላ ጥበቃ ስር ስለሆነ ከተለያዩ ስርዝ ድልዝና እንዲሁም ከመሳሰሉ ስህተቶች እንዲጠበቅ አላህ አድርጎታል። በእርግጥም በነቢዩ ሰለላሁ ዐለይሂ ወሰለም ዙሪያ ወሕይን የሚጽፉ ወይም ቁርአንን እንደወረደ የሚጽፉ ሰሓቦች ነበሩ። ከነዚያም መካከል በዋናነት ዘይድ ብን ታቢት፣ ዓሊይ ብን አቢ ጣሊብ፣ ሙዓዊየት ብን አቢ ሱፍያን ሌሎች የሚገኙበት ነበር። እነኚህም ቁርአንን በድንጋይ በአጥንት በመሳሰሉ ነገራቶች ቁርአንን ጽፈውታል። ከዚያም የአላህ ሱብሓነሁ ወተዓላ ውሳኔ ሆነና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህችን ዓለም ከለቀቁ በኋላ በካህዲያንና በሙስሊሞች መካከል በተደረገ ጦርነት ብዙ ቁርአንን የሸመደዱ ወይም ቁርአንን የሐፈዙ ሰሓቦች ተገደሉ። በዚህም የተነሳ አቡበክር ስዲቅ በዘይድ ብን ታቢት አማካኝነት ቁርአን ወደ አንድ ጥራዝ ወይም ሁሉም ሰሓቦች ዘንድ ያለው በተመሳሳይ በቅደም ተከተሉ በአንድ መጽሐፍ ላይ እንዲጻፍ አስገደዱ። በአላህም ሱብሓነሁ ወተዓላ እገዛ በዚሁ መልኩ ቁርአንን በአንድ ጥራዝ ሰበሰቡት። ከዚያም በዑስማን ብን ዓፋን ዘመን የሙስሊሞች ቁጥር በጣም በመብዛቱ የተነሳ ሁሉም በየቀራሩ ልዩነትን ሲያሰፉ ዑስማን ብን ዓፋን ወደ አንድ ጥራዝ ብቻ ወይም ደግሞ
አንድ አይነት አቀራር ስልትን እንዲከተሉ አደረጉ። ሌሎችን አስወግደው በአንድ አይነት አቀራር ስልት ለሁሉም ከተማዎች ያንን ኮፒ በማድረግ ላኩላቸው። በአላህ Subhanahu Wa Ta'ala እገዛ ይህም ተፈጸመ። ከዚያም የቁርአን ብዙ ኮፒዎች ለዓለም መዳረስ ተጀመረ። حفظ القرآن وفضله ቁርአንን የመሸምደድ ትሩፋቱ ቁርአንን መሸምደድ ሸረፉን ዐዚም የላቀ የሆነ ክብር ሲሆን ወፈضሉን ከቢሩን የላቀ የሆነ ብልጫ ነው። ቁርአንን የተሸከመ የሆነ አካል فمن حفظه فقد حمل في صدره كلام رب العالمين በልቡ ላይ ያስቀመጠው የጌታው የአላህ Subhanahu Wa Ta'ala ቃል ነው። አላህ ለሁላችንም ይወፍቀን። والقرآن لا يحفظ باللسان فقط ቁርአን በአንደበት ብቻ የሚሸመደድ ሳይሆን بل يحفظ بالعمل والاتباع ቁርአን በሱ በመስራትና ቁርአንን በመከተል የሚሰራበት والإهتداء بنوره በቁርአን ብርሃኖች በመመራት وقد تكفل الله بحفظه መቼም ቢሆን አላህ Subhanahu Wa Ta'ala ቁርአን እንድጠበቅ አላህ ዋስትናውን ወስዷል። إنا نحن نزلنا الذكر وإنا له لحافظون እኛም ቁርአንን አወረድነው እኛም ለሱ ጠባቂዎች ነን ብሏል። ቁርአን ዱንያ ላይ ካሉ መጽሐፎች ሁሉ የላቀ መጽሐፍ የላቀ ንግግር እንዲሁም ለሰው ልጆች መመሪያ ሲሆን የዱንያቸውና የአኺራቸው እንዲሁም መስተካከያ ዋነኛው ሰበብ ነው። فهو حبل الله المتين የአላህ Subhanahu Wa Ta'ala ጠንካራ አስተማማኝ የሆነ ገመድ ነው። من قال به صدق ስለሆነም በቁርአን የተናገረ እውነትን ተናግሯል። ومن عمل به أجر በቁርአን የሰራ ይመነዳል። ومن حكم به عدل በቁርአን የዳኘ ፍትሃዊ ይሆናል። فطوبى لمن جعله ربيع قلبه ونور صدره ودليل حياته من تعلق به نجا ومن أعرض عنه ضل وغوى. اللهم اجعل القرآن ربيع قلوبنا ونور صدورنا وجلاء أحزاننا وذهاب همومنا وغمومنا. اللهم ذكرنا منه ما نسينا وعلمنا منه ما جهلنا وارزقنا تلاوته آناء الليل وأطراف النهار على الوجه الذي يرضيك عنا. اللهم اجعلنا من أهل القرآن الذين هم أهلك وخاصتك واجعله حجة لنا لا علينا وارفعنا به في الدرجات العلى. اللهم اجعل القرآن شفيعا لنا يوم القيامة. اللهم اجعل القرآن شفيعا لنا يوم القيامة. اللهم اجعل القرآن شفيعا لنا يوم القيامة ونورا لنا في قبورنا وسائقا لنا إلى جناتك جنات النعيم. اللهم ألهمنا تدبره والعمل به واجعله دليلنا إليك وسبب سعاداتنا في الدنيا والآخرة يا رب العالمين. اللهم آمين.